ለዚህ እኔ እናት አባቴን ያጣሁት በ3 ዓመቴ they died. So I was homeless. ኢትዮጵያ homeless ነበር እና እዛ በነበርኩ ሰዓት ነው አጋጣሚ my adoption parents they come to Ethiopia to visit. So I was የሆነ አንድ ቀን ላይ እኔ ሆቴል በር ላይ ነበር እና አጋጣሚ እግዚአብሔር ጥሎልኝ ከዛ ትንሽ እንግሊዘኛ ሞክራለሁ እንዞራለን ከፈረንጆች ጋር ከዛ በዛች ቋንቋ ነገርኩት ከዛ ረዳኝ አዲስ አበባ 3 ዓመት ኖርኩኝ ከዛ አሁን ስፔን መጣው ማለት ለኖሮ ስለዚህ ኢትዮጵያ በጣም ሀስል አድርጌያለሁ I was አሁን ይሄንን ስልሽ ፕራውድ ሆኜ ነው እሺ መናገርሽ አሁን እዛ ላይ ነኝ ያልኩሽ አይደለም አሁን ከዛ ወጥቻለሁ አሁን ምኖረው የራሴን ፋሚሊ መስርቼ ላይፍን እየኖርኩ ነው ግን በፊት I was homeless ዋው ስለዚህ አሁን እግዚአብሔር ይመስገን አለፈ ያስበላችሁ ይባላል አሁን አልፎልኛል ግን Indeed that makes me want to cry no I can't no don't cry no life is ይኸውልሽ ህይወት አጭር ናት ህይወት በምን አጋጣሚ እንደሚያልፍልሽ አታውቂም አንቺ ታሪክሽን ስትናገሪ ሰምቻለሁ